ለካ ሳንሰደድም አገር ሳንለቅም መንደር ሳንተውም እዚሁ እርስ በርሳችን ባቢሎን አለ ማለት ነው። እግዚአብሔር ይማረን። አለ ባቢሎን። የትም ሳንሄድ ድምፃችን አይሰማም። በመንደራችን ቁጭ ብለን በሰፈራችን ሆነን በአገራችን ሆነን አባቶች በኖሩበት ቀይ ባደግንበት መንደር እንሰደዳለን። አየህ እግዚአብሔር እንዲህ ነው። ባቢሎን እንቃጠላለን። መደማመጥ አቅቶን፣ መከባበር አቅቶን፣ መስማማት አቅቶን፣ አንድ መሆን አቅቶን እየተናናቅን አንዱን አንዱ እያዋረደው አንዱን አንዱ እያቃለለው ለካ አብረን ቁጭ ብለን ባቢሎን እንሆናለን። ጽዮንን ባሰብናት ጊዜ አለቀስን። አሰቡ። አያችሁ፣ ለካ ያሰቡት የተቸገሩ ጊዜ ነው። ለካ ያሰቡት የተሰደዱ ጊዜ ነው። ስለ ጽዮን ክብር ያወቁት ከምድራቸው ከተነቀሉ በኋላ ነው። ለዚህ አለቀሱ። አለቀስን አሉ። በጣም እናንተ በመንፈስ ስትቸገሩ በጣም ይጨንቀኛል። ማድረግ ስንችል መርዳት ስንችል የማንችልበት ሰዓት ሲመጣ አያሳዝንም? የሚደግፋተን፣ የሚያግዛተን፣ የሚረዳተን ገና መንፈስ ምንድነው የሚባልበት ዘመን ላይ ስንደርስ አያሳዝንም? መተትና ዛር ውቃቢ ሕዝቡን ጎድቶታል። አይነ ጥራና ከጀርባ በኩል እምነትን የተቀላቀሉ ጣዖቶች ትውልዱን ጎድቶታል ስንል ማን ይስማ? ማን ያድምጥ? ማን ይረዳ? ስለዚህ ወገኖቼ እኚህ አባታችን ውስጣችሁን የተረዱ ስለሆኑ ልንረዳቸው ይገባል። አይገባም? አገረ ስብከታቸው ከእሳት ጋር ከተፈጥሮ እሳት ጋር ከሰው እሳት ጋር ነው የሚመላለሱትና የሚሄዱት። እኔ ጅጅጋንም አውቀዋለሁ። በደህናው ጊዜ አገልግዬበታለሁ። ሁሉንም አውቃለሁ። ወደዚያ ያለውን አገልገለንበታል። እንዳላገለገል ብንሆንም ብንጣልም ብንገፋም ብንሰደብም ብንሰደድም ከዚች ቤተ ክርስቲያን አልወጣንም። እግዚአብሔር ስሙ የተመሰገነ ነው። ደሞም አንወጣም እኮ የሚያስኮርፍ ቢሆን የሚያናድድ ቢሆን ከዚህችው ተቋም ከ20 በላይ ደብዳቤ ተጽፎ እኛ እናቀውም እሰሩት ተብሎ ደብዳቤ እኮ ተልኮ ነበር። ታስሬያለሁ እሰሩት የሚል ደብዳቤም ተልኮ ነበረ። ግን መታሰሬ ለክብር እንጂ ለውርደት አይደለም። ለማሸነፍ እንጂ ለመሸነፍ አይደለም። አያስኮርፍም። እምነት አያስኮርፍም። በእምነታቸው አኩርፈው ዛሬ በየቦታው የሚሯሯጡ በህሊናቸው የህሊና ወቀሳ እየገጠማቸው የሚጨነቁ እህቶችና ወንድሞች አሉ። በመናፍስት የሚዘላብዱ ግራ ገብቷቸው የተጨነቁ ግን መጽናት አቅቷቸው አይተባበር ሁሉም እንደውም ይክዳ። ቤተ ክርስቲያንን ግን አንከዳም። እንደው ከተፈለገም ማለት ነው። ስለዚህ ችግራቸውን ምንጊዜም ቤተ ክርስቲያን በጎደላት ቦታ ላይ እንቸገራለን፣ የጎደለውንም እንሞላለን። የቤተ ክርስቲያናችን ትልቁ ችግር አስጨናቂው በከበረ ነገሯ ላይ ሁሉ እጁን ዘረግጋ
ያለው መጀመሪያ እጁን ሲዘረጋ ፍቅራችንን የወሰደው፣ ቀጥሎ የውስጥ የህሊና ክብራችንን የወሰደው፣ ቀጥሎ ደግሞ አንድነታችንን የወሰደው፣ ቀጥሎ ሞገስና ጸጋችንን የወሰደው። ከዚህ በኋላ ብንናገር አያምርብንም። ከዚህ በኋላ ብናወራ አንደመጥም። ተወስዷላ። ከዚህ በኋላ ብንሰብክ ጋዜጠኞች ነን። ከዚህ በኋላ ብንጮህ ሰቆቃውን ኤካ፣ ከዚህ በኋላ ኡኡ ብንል አቤቱታ ብናሰማ ባቢሎን ነው፣ ድምፃችን ባቢሎን ነው። ስለዚህ በባቢሎን ከማልቀስ ዛሬ በእያንዳንዳችን ልብ ውስጥ ይህንን ጠላት ለማስወገድ ብንችል በረከታችን ከሕይወታችን ጋር ይሆናል። ስለዚህ አባታችን እስከ ሚያዝያ ድረስ ሰርቼ ጨርሳለሁ ብሏል። እኛም ከጎናችን ሆነን እንሰራለን። ቦታው ድረስ እንሄዳለን።